ሊያሾ ምን አለች ስለኔ? አይተን እስቲ ቪዲዮውን እንመለስ። አረብ ሀገር ላላችሁ እህቶቼ ለእናንተ መለወጫ እንጂ መሳቀቂያ አልነበረም። ግን አይ ቲንክ በጣም ነው የምትናደዱት በእኔ ህይወት። ልክ እንደ ሀረግ እንጫወት ሁኜ ነበር ማየት የፈለጋችሁት። ዝቅ ያለ ህይወት እየኖርኩ ብታዩኝ ኑሮ ዝቅ ያለ ኑሮ እየኖረች አይደለችም። በእርግጥ ልጇ በልጅ ተባርካ ሀገሯ ላይ ቁጭ ብላ እየኖረች ነው አይደለ? የምትፈልጉት ዝቅ ብዬ ብታዩ ኑሮ ምናልባት ላታነሱኝ ትችላላችሁ። ታው ግቤ ያው አርማታ አልሆነምና ልጄ በሚድህበት ሰዓት ልብሱን አልቻልኩትም። አሁን ደግሞ እግር ሲያወጣ ያው ይሄንን ግን በሙሉ ተስፋ ነው የጠየቅኩሽ። በሙሉ ተስፋ እንደምታደርጊልኝ ራሴን አሳምኛለሁ። መጪው ክረምት ነው እንድታስቢበት። እናንተም ደግሞ ሼር እያደረጋችሁ ይሄን ቪዲዮ ለሊያሾ አድርሱልኝ። አሸዋና ሲሚንቶ ነው የምትገዢልኝ። ጠጠር አለኝ። ይሄን ቤቱን አርማታ ሳረግ ወይኔ በነጻነት ሳወራ ግን ደሳል እንደምታደርግልኝ ተስፋ ስለማድረግ ነው። ለዛ ነው። ከዛ በኋላ ሰላም የተከበራችሁ የተወደዳችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ውዶችዬ በጣም ጠፍቻለሁ። ይሄ ቪዲዮ እንግዲህ ለጓደኛዬ ለሊያሾ ብቻ ነው የምሰራላት። ስለዚህ እናንተ ደግሞ ይሄ ቪዲዮ እንዲደርሳት አድርጉልኝ። ያው እንግዲህ ሰሞኑን ስሜን ጠርታኝ ነበርና አቤት ለማለት ነው አለሁ ለማለት ነው። ያው ሊያ እንግዲህ እንደምትታወቀው ሰው በመተቸት ወይም ደግሞ የራሷን ስራ እየሰራች እንግዲህ ያለውን ነገር የሚዲያውን ወሬ እያቀበለቻችሁ፣ አንዳንዶቹ የምትወዷት አላችሁ፣ አንዳንዶቹ ደግሞ የምትጠሏት አላችሁ። ስለዚህ ቀጥ ብላ እየሰራች እንደሆነ ታውቃላችሁ። ከኛ የተሻለ ኑሮ ነው እየኖረች ያለችው። ስለዚህ እኔ ደግሞ ዝቅ ያለ ኑሮ ነው እየኖርኩ ያለሁትኝና ስሜን ትንሽ ጠራ ስላደረገችኝ እኔም ለሷ ትንሽ መልእክት ላስተላልፍላት ብዬ ነው። እንግዲህ ሊያየ ያው እኔ ካንቺ ትንሽ በጣም ትንሽ ብቻ አይደለም በጣም ዝቅ ያለ ኑሮ እየኖርኩ ነው። አይ ነው አውቃለሁ፣ እኔም እናንተም ሳትሉኝ በፊት ማለት ነው። ነገር ግን የስደት ህይወቴን ቀበጥ ነበርኩ ምናምን ያን ሁሉ ነገር እርግፍ አድርጌ ትቼ ያው አሁን ልጆቼን ነው ማሳድገው። እንደ ህዝቡ ነው የምኖረው፣ እንደ ሀገሩ እየኖርኩኝ ነው። ስለዚህ ያው ጠራ ስላረግሽኝ፣ ስለዚህ እኔ አሁን በጣም አድርጌ ነው የምፈልግሽ። ምክንያቱም አንቺ ከኔ የተሻለ ኑሮ እየኖርሽ ስለሆነ አሁን አንድ የቸገረኝ ነገርና አንድ ለልጆች የምታደርግልኝ ነገር አለ። እንደምትመለከቱ ከሆነ ግቤ በጣም ሰፊ ነው። ወደ 300 ምናምን ካሬ ነው። እስቲ ልጅ አለው ማርያም ምን አለው እንደምትመለከቱት ከሆነ ቤቴም ናሽ ና ማርያምና ነይ ልጅ ና ቀስ ብለን እንግዲህ ቆላ ሳይ ሆነ ልጅን እዩ። ታው ግቤ ያው አርማታ አልሆነምና ልጄ በሚድህበት ሰዓት ልብሱን አልቻልኩትም። አሁን ደግሞ እግር ሲያወጣ ያው በቃ አጠቃላይ ብቻ እንደምትመለከቱ ነው። አይሽዋ አሁን ያንቺ ልጅ እንደዚህ ብትሆንብሽ አስቢው። ግቢው ይሄኛው ግቢ ልክ እንደዚህ ሲድህ እንደዚህ ጭቃ ያመጣብኝ ስለተቸገርኩ እንግዲህ ልጄ እንደምትመለከቱ ከሆነ አየሽው። እኔ ሰሞኑን ቪዲዮ የማልሰራላችሁ ውዶችዬ ልጄ የደሃ ስለተቸገርኩኝ በቃ ምን ልንገራችሁ፣ ቤቱ ብቻ አይበቃውም፣ ውጭ መውጣት ይፈልጋል ምናምንና ከሱ ጋር ስለሙል ትንሽ አልተመቸኝም ቪዲዮ ለመስራት ምናምን። አንዴ በእግሩ ቆሞ እስከሚሄድልኝ ድረስ ና ተቸግር ያለው በጣምና ስለዚህ ሊያሾ የምታደርሱልኝ መልእክት እና በቃ ልጅ ና ሰጆ ሄርሞን ጎሽ እኔ ልጅ እዛው ላይ እንዳትሆኝ። ግቢ ሰፊ ነው፣ ነገር ግን 3 ሜትር ወይ 4 ሜትር ለልጆቼ መጫወቻ ይሄንን አርማታ እንድታረጊልኝ እፈልጋለሁ። ምክንያቱም አለሽ ትሰሪያለሽ፣ መጠየቅ አይጠበቅብኝም ነበር። ግን አንቺ ከኔ የተሻለ ህይወት እየኖርሽ ስለሆነ ይሄንን ብታደርጊልኝ አስባለሁ። ስለዚህ የግቤን አርማታ እንድታረጊልኝ ፈልጋለሁ። እንደ ጓደኛም በቃ እንደ ማንኛውም ሰው ሁሌ ታነሽኛለሽ፣ ሁሌ አሳዝንሻለሁ። እቺ ልጅ ምን ሆና ነው እንደዚህ የምኖረው ለልጆቿ ስትለው ወይ ሳምቲንግ ስለምትይ፣ አዎ የማልሰራው ምንም ማልለው ለልጆቼ ስል ነው። ነገ ምናልባት የተሻለ ህይወት ልኖር እችላለሁ ብዬ ነው ማስበው። ስለዚህ ህይወት ይቀጥላል። እንደ ማንኛውም ሰው ትናንትና መተው ከኒ ህይወት በላይ ነው እየኖረ ያለው።
እኛ ቢያንስ ለሚዲያው አዲስ አይደለንም ምናምን፣ ግን ልጆች ስትወልዱ ደግሞ ያለው ነገር እየቀዘቀዘ ነው የመጣው። ምናልባት አንቺ አንድ ልጅ ስለሆነች ሊሆን ይችላል በፈለገሽ ሰዓት ቪዲዮሽን ቀጥ ብለሽ ስራሽን የምትሰሪው። እኔ ግን አልተመቸኝም። እንደምትመለከቱ ከሆነ አሁን ራሱ አንቺን ሳወራሽ ስንቴ ነው ልጅ ያለቀሰው ማለት ነው። እና እሙለው ብቻ ጸጉሬንም አልሰራው ልብስም አልቀይረው ሳምቲንግ ያማረኝ ነገር ማልበላው ለልጆቼና ለልጆቼ ስል ነው። አይ ነው አንቺም ስለኔ መጥፎ ነገር አላወራሽም። በርግጥ ግን ልክ እናንተ እኔን የምትፈልጉት ልክ እንደንጨዋወት ሀረግ ነው ወይ? አረ ሄርሞን በማርያም ስጩ ስላልሽ ብቻ ነው። ስለዚህ እኔ ደግሞ የጎደለኝ ይሄ ነው። በነገራችን ላይ ይሄኛው ቤቴ መስታወት የለውም፣ ችግር የለውም። እኔ ሴት አላርጌበታለሁ። አረ በእናትሽ በቃ አይዞ ስጪው። በቃ ውሎዬ እንደዚህ ነው። ሊያየ አንቺም ትጨቃጨቃለሽ። አይ ነው 2-3 ልጅ ሲሆኑ ግን ከባድ ነው። ራሳችንን ነው የምንተው። ለማንኛውም ግን ልጆች በሽታ ብቻ ነው የማይለቀው፣ ልጅ ይለቀናል። ነገ ተነገ ወዲያ ብንጎዳ 2-3 አመት ነው። ከዛ በኋላ ግን እኔም እንዳንቺ አይነት ህይወት ለመኖር እፈልጋለሁ። እንግዲህ ሀሳቤን ልጆቼን ደግሞ እግዚአብሔር አምላክ ያሳድግልኝ። ለማንኛውም ግን ይሄንን ግን በሙሉ ተስፋ ነው የጠየቅኩሽ፣ በሙሉ ተስፋ እንደምታደርጊልኝ ራሴን አሳምኘዋለሁ። መጪው ክረምት ነው እንድታስቢበት። እናንተም ደግሞ ሼር እያደረጋችሁ ይሄን ቪዲዮ ለሊያሹ አድርሱልኝ። አሸዋና ሲሚንቶ ነው የምትገዢልኝ። ጠጠር አለኝ። ይሄን ቤቱን አርማታ ሳረግ ወይኔ በነጻነት ሳወራ ግን እንደሳል እንደምታደርግልኝ ተስፋ ስለማድረግ እኮ ነው። ለዛ ነው። ከዛ በኋላ ህይወቴ ይስተካከላል ማለት ነው። ልጄም ጭቃ አይነካቸውም፣ እኔም ትንሽ ቀየርም ይመስለኛል። አሁን ግን ሀሳብና ሀሳቤ ይሄን ነገር መጪው ክረምት ነው። ምን አግኝቼ ነው ሰርቼ ነው ወይስ ምን አድርጌ ነው ይሄን ግቢ አርማታ ማረገው ብዬ በጣም እያሰብኩ ነበረ። ስለዚህ 3 ሜትር ወይ 4 ሜትር ለልጆች መጫወቻ ያህል ኳስም ምንም ለመጫወቻ ያህል ይሄን ብቻ እንድታደርጊልኝ እፈልጋለሁ። እናንተም ደግሞ ይሄን ቪዲዮ የምታዩ ሰዎች ለሊያሾ እንዲደርሳት ሼር አድርጉልኝ። አመሰግናለሁ ያዬ ስለምታረጊልኝ። ካላርሽልኝ ወይ ካላርሽልኝ ደግሞ ማድረግ አልችልም። ነገር ግን መጠየቅ ካለብኝ መጠየቅ ስላለብኝ ብቻ ነው አንቺን የጠየቅኩሽ። ሌሎቻችሁም እንግዲህ ከዚህ በፊት የምታውቁኝ ሰዎች እንደዚህ ተበሳቅዬ ወይም ደግሞ በቃ እንደማንኛውም ሰው ትናንትና መተው ዘንጠው በሁማን ሄር በምናምን ብቻ በአጠቃላይ ሶሻል ሚዲያ ላይ የምታዩት ነገር ሁሉ እኔ ማላራጋቸው ነገሮች ለልጆችና ለልጆቼ ነው። ሁለተኛ ነገር ደግሞ ለማንኛውም እንግዲህ እግዚአብሔር አምላክ ልጅሽን ያሳድግልሽ፣ አንቺም በሰላም በጤና ያቆይሽ ማለት ፈልጋለሁ። በስተመጨረሻ ማለት ነው። ከዛ በኋላ ደግሞ ልክ ይሄ መልኬ የበፊቱ መልኬ የበፊቱ ነገሬ እንደሚመለስ አልጠራጠርም።